ሰው የሚያወሩት ነገር ይቀላል። እኔም እንዳንቺ ደረቅ ነበርኩ። ለማንም ችግሬን አላወራም። ቤተሰቦቼ እንኳን ካለፈ ከተነጋገሩ ነገሮች ከወጣው በኋላ ነው ያወቁት። 2-3 ጓደኞቼ በቃ ይሄን ነገር ያውቁና አጠገቤ የነበሩ ሰዎች ገብቶሻል አይደለ? ግን ከዛ በኋላ ያገኘኋቸው ሰዎች ገዳም ውስጥ ከኔ ጋር የነበሩ ሰዎች ያወራኋቸው ሰዎች ከዚህ ነገር በደንብ እንድላቀቅ አድርገውኛል። ተረዳሽኝ? ስለዚህ የሚያወሩት ነገር ይቀላል። መነጋገር ባለብሽ ነገ ሰዓት ተነጋገሪ። አይ ለሰው ማውራት አልፈልግም ምናምን የምትይ ነገር ከሆነ ደግሞ ካሳቤ ስትቀር የኔ ዓለም ስትቀር ብያነግሳለሁ ከእንግዲህ ታቦቱን እኔማ ታቦቱን ባንተ ለመጨከን ካልሰጠኝ አሞቱን ጌታዬ ሐሞቱን በሆነለት ልቤ መርሳት በሆነለት ዛሬ ደግሞ ፕራንክ ሊደረግ ነው። እሺ ፕራንክ ልትደረግ አይደለም። እኔ ትመጣለህ ሁላ ብዬ አላሰብኩም ነበር። አይ ችግር የለውም። ምናልባት በጣም አስቀይሜሻለሁ። ያው እውነት ለመናገር ግን ካልሽበት ነገር አንፃር ይሆናል ብዬ እረዳለሁ። ምክንያቱም እንዴት ነው አንዳንድ ነገሮችን አልፈሽባቸው ከነበረ የመረዳትም ትንሽ ጥሩ ነው የሚሆነው። እኔ ሰው ያስጠላኝ ነበር። ሰው ማናገር አልፈልግም ነበረ። ከሰው ጋር መገናኘት አልፈልግም ነበር እና አውቃለሁ ስሜቱን። ከዛ ስሜት አንፃር ያው ተረድቼሻለሁ። ችግር የለውም። እፊዋ ግን 3 ቀን ያስተኛችሽ አንተ ራስህ አታገላግልም? እንደዛን ቀን ቆይ እንደዛ በጥፊ ስመታ ምንም ሳደለ ይርኳ ወይኔ። እሺ ይኸውልህ አንቺ ነበርኩ በቃ ብዙ ነገሮች እንቅልፍ አልተኛም። የሆኑ ሰዎችን ማናገር ማውራት አልፈልግም። እንደውም ጓደኞቼ በጣም ተጭነው መጥተው ያወሩኝ ነበረ ምናምን ነገር። ለዛ ይገባኛል ያለው ነገር ያለሽበት ነገር በደንብ እረዳለሁ። እና እንደዚህም ደግሞ እንትን እያልኩ ያለው ስም ብዬ ሳይሽ ቪዲዮዎችንም ከዛ በኋላ የሰራሻቸውን ቪዲዮዎችም ሳይ ከነሱ ጋር ካቆምሽ በኋላ የሰራሽው ምናምን ሳይ የሆነ እውነት አንቺ ጋርም እንዳለ ተሰምቶኛል። ገብቶሻል አይደል? ግን ያንን እውነት አንቺ ካልነገርሽን ወይ ደግሞ ሌላ የሚነግረን አካል ከሌለ ልናውቅ አንችልም። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ሰሞኑን እየሆነ ያለውን ነገር እያያችሁ ነው። ኮሜንታችሁንም እያነበብኩኝ ነው እና በጣም መጥፎ ነገር ተፈጥሯል። ማለት በጣም ትራማ ሆኖብኛል የነዛ ሰዎች ነገር እና በቃ ምንም ነገር እንትን ሳይ እነሱ ናቸው አይምሬ ውስጥ የሚመጡትና በጣም እፈራለሁ። አዲስ ሰው ራሱ መተዋወቅ በጣም እየከበደኝ ነውና ቢኒ በጣም ያስቀየምኩት ይመስለኛል። ማለት የመጀመሪያ ቀን ሳይሆን ሁለተኛ ቀን የተገናኘን ቀን የሆኑ ሰዎች አይቼው ነበረ እና ያዩዋቸው ሰዎች እኔ የፈራኋቸው እኔ ያሰብኳቸው ሰዎች አይደሉም። አንድ ሰው ነግሮኛል። ሁሉም ሰዎች ፖሊስ ጣቢያ እንደገቡና ሴፍ እንደሆነ ሁሉም ነገር ሰላም እንደሆነ እና ምን ሆነሽ ነው ምናምን ብለውኝ ነው ልክ እንዳልሆንኩኝ ነገሩ ሁሉ ልክ እንዳልነበር ያወቅኩት እና በጣም አስቀይሜ ያለሁኝ በጣም ተናግሬ ያለሁኝ። እኔ በጣም ተበሳጭቼ ነበረ። ከነሱ ጋር የሆነ ነበር የመሰለኝ። ምክንያቱም ያለሁበትን አያውቁም፣ ያለውን ነገር እንዳለ አያውቁም እና የዛን ቀን ነው የመጀመሪያ ጊዜ ያየዋቸው ከዛ ጊዜ በኋላ እና ከሱ ጋር የመጡ ነበር የመሰለኝ። ምክንያቱም ሰው በዚህ ልክ መልካም ሊሆን አይችልም ብዬ አስቤ ነው። እንዴ አያውቀኝም። በዛ ላይ ደግሞ እናንተ ሁሉንም ነገር እየነገራችሁት ነው። እኔ መጥፎ ሰው እንደሆንኩኝ በደንብ እየነገራችሁት ነው እና በዛ ሁሉ መሀል ሆኖ እንኳን እኔም ማውራት እኔም ማገዝ ለምን ፈለገ ብዬ በጣም ፈራሁኝና በጣም ልቤ ይጠራጠራልና ለዛ ነበረ ያላመንኩት። ብቻ አላቅም እንዴት ብዬ አይኑን እንደማያወራሱ ግራ ገብቶኛል። እኔ ግራ ገብቶኛል ማለት አላቅም። ብቻ ስደውልለት አነሳልኝ። ሲጀመር ከዛ ጊዜ በኋላ ደውሎልኝ የማያውቅም። ሁሉንም ነገር ካወኩ በኋላ ደውዬለት ነበርና አንስቶልኝ ላግኘ ስለው እሺ ብሎኛልና እውነት በጣም ነው የጨነቀኝ።
አልገባችሁም። በጣም ጸጽቶኛል። በጣም ነው የደበረኝ። እንደዛ ማለት አልነበረብኝም ነበረ። ሊያግዘኝ የመጣን ሰው እንደዛ ማድረግ አልነበረብኝም ነበርና በጣም አዝኖብኛል፣ ተከፍቷል። እውነት የዛን ቀን በጥፊ ስመታው አይኑ በጣም ያሳዝን ነበረ። የሆነ ብቻ በጣም ነው በቃ የከፋኝ። አልገባችሁም። እንደዚህ ማድረግ አልነበረብኝም ነበረ። ብቻ እስኪ ይቅርታ ጠይቀዋለሁኝ እና ቀጥሬዋለሁኝ። እስኪ ከመጣ መጣ፣ ካልመጣም በዚህ ይቅርታ። በጣም እኔ በጣም ጥፋተኛ ነኝ። ምንም የማታውቀውን አንተን እንደዚህ ማለት አልነበረብኝም ነበርና በጣም ይቅርታ ለማለት ነው። በቃ እስኪ ከመጣ መጣ፣ ካልመጣም ሰላም ነው። እሺ ብዬ በተቀበልኩ ሳልጠላሽ ተመልሰሽ መሆንሽ አንቺ ወቃሽ ግፋት ፈሪሞይ እንደገና ኧረ ተይ የኔው ማናየውና ማናየው ማናየልኝ ሰው አላወቀልኝ ኧረ ስንቱን አለፍኩኝ ይብላኝ እንጂ ላንቺ ተማርኩኝ ይፍ ይሆንብሻል ልነካሽ ያጎረሰሽ ልጄ ቤት ስከራለው አንቺን ሳልረዳሽ ፍቅሯ ሰራቅ እንጂ አይሻም ተበታ ያለፈው አለፈ ተመለሽ በቃ አንቺ ስመጸጸትሽ አራቀሽ ከጎኔ ብዙ ነው ከፍቅርሽ የቀረበኝ ሀይ እንዴት ነህ? ደህና ነህ? አስጠበቅኩሽ? አይ አላስጠበቅከኝም። ሰላም ቤተሰቦች፣ እንዴት ናችሁ? ከቤተሰብ ጋር ነሽ? እሺ ሶሪ በጣም ቆየሁብሽ። ኧረ ችግር የለውም አልቆየህብኝም። እሺ እንዴት ነሽ? እንደውም የምትመጣም አልመሰለኝም ነበር። አይ ያው ደገም ሆናል ብዬ በዚህ በኩል ተዘጋጅቼ ነው የመጣሁት። እንደዚህ ቤተሰብ በቀደመው ጥፊ እንዳይደገት እውነት በጣም ይቅርታ። ይኸውልህ ዛሬ ደግሞ ፕራንክ ሊደረግ ነው። እሺ ፕራንክ ሊደረግ አይደለም። እኔ ትመጣለህ ሁላ ብዬ አላሰብኩም ነበር። አይ ችግር የለውም ማን አልመጣም። በጣም አስቀይሜ ካለሁ አዎ እውነት ለመናገር አዎ፣ ግን ካለሽበት ነገር አንጻር ይሆናል ብዬ እረዳለሁ። ምክንያቱም እንዴት ነው አንዳንድ ነገሮችን አልፈሽባቸው ከነበረ የመረዳትን ትንሽ ጥሩ ነው የሚሆነው። እኔ ሰው ያስጠላኝ ነበር፣ ሰው ማናገር አልፈልግም ነበረ፣ ከሰው ጋር መሆን መገናኘት አልፈልግም ነበር እና አውቃለሁ ስሜቱን። ከዛ ስሜት አንጻር ያው ተረድቼሻለሁ፣ ችግር የለውም። ጥፊዋ ግን 3 ቀን ያስተኛችኝ አንተ ራስህ አታገላግልም እንደዛን ቀን? ቆይ እንደዛ በጥፊ ስመታ ምንም ሳይደል ይርኳ ወይኔ። እሺ ይኸውልህ በጣም እንዳስቀየምኩ ይገባኛል፣ ግን ካለውበት ነገር አንጻር ነው ማለት እንዴት እንደማወራክ ራሱ እግዚአብሔርን አይነህ ማየት ራሱ እየከበደኝ ነው። ምን አለ መሰለህ የሆኑ ሰዎች ነበሩ እና ከነሱ ጋርም ብዙ ታሪክ ነው። እንዴት ብዬ እንደምነግርህ ራሱ አላውቅም። ብቻ ወንጀለኞች ናቸው እና ከነሱ ጋር ከተለያዩ በጣም ብዙ ጊዜ ቆይቻለሁኝ። አሁንም ግን ህይወቴ ውስጥ እየተመላለሱ ነው የሚመስለኝ። በጣም ነው የምደነግጠው። እነሱን የሚመስል ሰው ባየው ቁጥር እፈራለሁኝ፣ እደነግጣለሁ። እና የዛን ቀን ብዙ ጊዜ ሲመላለሱ የነበሩ ሰዎች አሉና እነሱ መሰሉኝና እኔ ደግሞ ካገኘኋቸው ቆይቻለሁና ካንተ ጋር አብረው የመጡ ነው የመሰለኝ።
ይገባኛል። አየሁ አንዳንድ ነገሮችንም ከዛ በኋላ ብዙ ሰዎችም እንዳይ ብዙ ቻናሎችን እየጋበዙኝ ስለነበረ እነዛን ቻናሎችን ምናምንም እያየሁ ነበር እና ያለውን ነገር በስነ ስርዓት ግልጽ ብሎ ባይገባኝም የሆኑ ነገሮች እንደነበሩ ምናምን ተረድቻለሁ። ከዛ ነገር ውስጥ አሁን እኔም ተመልሼም ያው ነገር ሁሉ ተፈጥሮ እንደዛ አመናጭቀሽኝ ምክንያቱም ለኔ ያን ያህል ምንም እንትን አይደለም። ገብቶሻል? አንቺን አገኘሁሽ አላገኘሁሽ የሚጨምርልኝ የሚቀንስብኝ ነገር የለም። አላቅሽም። ካወቅኩሽ ገና የተወሰኑ ቀናቶች ናቸው። ስለዚህ በእነዚህ ቀናቶች እንደዛ ማንም ሰው እየተመናጨቀ ጭራሽ እንደዛ እጅ ተነስቶበት ማንም ሊያገኝሽ አይመጣም። ግን እንዳልኩሽ ነው። በቃ ይሄንን ነገር ደጋግሜም መናገር አልፈልግም። ቤተሰብም እንዲሰለች አልፈልግም። ይሄን ነገር ሁሌ እየተናገርኩና በቃ የነበርኩበት ነገር ስለነበረ ነው ይሄን ነገር ተረድቼሽ አሁንም ዛሬም ስደውይልኝ የመጣሁት። ምክንያቱም በሰዓቱ እኔም እንዳንቺ ነበርኩ። በቃ ብዙ ነገሮች እንቅልፍ አልተኛም። የሆኑ ሰዎችን ማናገር ማውራት አልፈልግም። እንደውም ጓደኞቼ በጣም ተጭነው መጥተው ያወሩኝ ነበረ ምናምን ነገር። ለዛ ይገባኛል ያለው ነገር ያለሽበት ነገር በደንብ እረዳለሁ። እና እንደዚህም ደግሞ እንትን እያልኩ ያለሁት ዝም ብዬ ሳይሽ ቪዲዮዎችንም ከዛ በኋላ የሰራሻቸውን ቪዲዮዎችም ሳይ ከነሱ ጋር ካቆምሽ በኋላ የሰራሽው ምናምን ሳይ የሆነ እውነት አንቺ ጋርም እንዳለ ተሰምቶኛል። ገብቶሻል አይደለ? ግን ያንን እውነት አንቺ ካልነገርሽን ወይ ደግሞ ሌላ የሚነግረን አካል ከሌለ ልናቅ አንችልም። ብዙ ሰዎችም እዚህ ጋር የሚወዱሽም የሚጠሉሽንም ሰዎች እያየሁ ነው ኮመንት ላይ እና የሚወዱሽ ሰዎች ምናልባት የተረዱሽ ሰዎች ናቸው። የሚጠሉሽ ሰዎች ደግሞ ያልተረዱሽም ወይ ደግሞ ያንቺን እውነት አላወቁም። በአንደኛው ሳይድ ብቻ ያዩ ሰዎች ናቸው። እኔ ደግሞ ነገሮችን በሁለቱም ሳይድ ነው ማየት የምፈልገው። ምክንያቱም ማገናዘብ ያስፈልጋል። የሆነ ሰው ላይ ለመፍረድ የሆነ ሰው የሆነ ነገር ለማለት ማገናዘብ ያስፈልጋል። ስለዚህ ከዛ አንጻር አንቺ ጋም ያለውን ነገር ትክክል ሊሆኑ ይችላሉ እነዛ ሰዎች፣ አንቺ ጥፋተኛ ልትሆኚ ትችላለሽ። አንቺ ትክክል እነሱ ጥፋተኛ ሊሆኑ ይችላሉ። እዚህ ጋር ነው ፍርድ ውስጥ ምናምን አልገባም። ግን ኖርማሊ አንቺ ያን ነገርም ለማስተካከል መጀመሪያ ደህና መሆን አለብሽ። የሚቀድመው ከሆነም ነበር በላይ የአንቺ ደህንነት ነው። አንቺ ደህና ከሆንሽ በኋላ የተፈጠሩ ነገሮችን በሙሉ ማስተካከል በንግግር ማይፈታ ከሰዎች ጋር በማውራት የማይቀየር ምንም ነገር የለም። ያርተሽኛል። ስለዚህ መጀመሪያ ግን አንቺ ላይ ነው መስራት ያለብሽ። አንቺ ደህና ለመሆን ውስጥሽን አዘጋጁ። አንቺ ዝግጁነት በሌለሽ አሁን እኔ ብቻ አይደለም እኔ አንድም እንደዚህ ልጫነሽም እንትን ያልኩት ሰው የለሽም ሳይ ቤተሰቦችሽ ጋር ደግሞ እንደዚህ ዲቴል ነገሮችን ላታወሪ ትችያለሽ። ተረድተሽኛል? እንደ ጓደኛ ቤተሰብን እንዲሆን ያለው እንደዚህ ተፈጥሯል ምናምን ብለሽ አታወሪም። ሁሉንም ነገር አትነግሪም። ትልቅ ልጅ ነሽ ምናምን እነሱንም ማስጨነቅ አትፈልጊም። ይገባኛል። ተረዳሽኝ? ስለዚህ እንዴት ነው የሆነ ሰው አጠገብሽ ኖሮ ብታወሪው ብትነግሪው የሆነ ነገር ብትዩ የተሻለ ነገር ይኖራል ወይ ደግሞ አድቫይስ የሚያደርግሽ ነገር ይኖራል የሚለውን ነገር ስለተገነዘብኩ ስላሰብኩ ነው እንጂ ይህንን ነገር እያረኩ ያለሁት ያን ያህል እኔ ህይወት ላይ የምትጨምሪልኝም ትቀንሽብኝም ነገር የለም። ተረዳሽኛ? አሁን እንደዚህ ያረግሽው ነገርም ስሜታዊ ሆነሽ ነው። ይገባኛል። የሚያሳፍርም ምንም ነገር አይደለም። ማንም ሰው ያዛ ቦታ አንቺ ቦታ ላይ ሲሆን ሊያደርገው የሚችለው ነገር ነው። ስለዚህ እኔም ቂምም አልያዝኩብሽም፣ ይቅርታሽንም ተቀብያለሁ። ግን መጀመሪያ ብሌን እንግዲህ እንዴት ልበልሽ እንደ አንድ ሰው መጀመሪያ ራስሽ ላይ ስሪ። የራስሽን ደህንነት ለመመለስ ሞክሪ፣ ጣሪ። ገባሽ? ሰዎችን አሁን ሁሉንም ሰው እየተጠራጠርሽ ሁሉንም ሰው አላምንም እያልሽ ጓደኛም ላይ ኖርሽ ነው። ተረዳሽኝ አይደለ? ስለዚህ ጓደኛ ሳይኖርሽ የምታወሪው ሰው ከሌለ ደግሞ ጭንቀት ይኖራል። የሆነን ነገር ማውራት ካለብሽ አውሪ። ለሰው ማውራት ማፈልጊ ከሆነ ደግሞ እኔ የሆነ ቦታ ወስድሻለሁ ታወሪያለሽ። ተረድተሽኛል? ጓደኛ የምታወሪው ሰው ምናምን ያስፈልግሻል። ግን አንቺ ሁሉንም ሰው እየተጠራጠርሽ ነው። ሁሉንም ሰው አታምኝም። ከሰው ጋር ማውራት፣ ከሰው ጋር መገናኘት፣ ከሰው ጋር መነጋገር አትፈልጊም። ስራ ራሱ ሰራለሁ ስትይ እንዴት ስራ ቦታ ራሱ እንደምትሄጂ ከዛ ተግባብተሽ ራሱ እንዴት እንደምትሰሪ ግራን የገባሽኝ። ገብቶሻል? ከማየው ነገር አንጻር ማለት ነው። ስለዚህ መጀመሪያ ራስሽ ላይ ነው መስራት ያለብሽ ብዬ አስባለሁ። እኔ እንግዲህ ካጠፋው ቤተሰብ እናንተም አርሙኝ። እኔ እያልኩ ያለሁት ራስሽ ላይ ስሪ ነው። በቃ ራሷ ላይ መስራት አለባት። ሰዎችን ሁሉንም መጠራጠር አሁን እንግዲህ ያልተፈጠረ ነገር ነው የዛን ቀን ተፈጠረ ብለሽ በዛ ልክ የማይሆን ሰው አጠገብሽ ሰዎች ስለተመላለሱና አንቺ ላይ ትኩረት አድርገው ስላዩሽ ብቻ እንደዚህ አይነት ነገር የሚሰማሽ ከሆነ በጣም ከባድ ነው። ይሻላል እና በጣም ይቅርታ፣ እውነት ከልቤ ነው። በጣም ይቅርታ ማለት ማንም ሰው ደግሞ እኔ እረዳሻለሁኝ፣ አውሪኝ፣ ምንም ችግር የለውም፣ እኔ እንደዚህ አይነት ነገር ውስጥ ነኝ ያለኝ ሰው የለም። እንደዚህ ደግሞ ሰው ሲቀርበኝ እኔ በቃ ከነሱ ጋር የሆንኩ ነው እንጂ የመሰለኝ ራስ እንደዚህ አይነት ሲጀመር ሰው ማንም ሰው መጥቶ እኔ ሊያግዘኝ ሊረዳኝ የሚፈልግ ሰው የለም። በቃ
በቃ መተህ ስታዋራኝ እኔ የምሬ ነው እንደዛ ነው መሰለኝ። እና ሲጀመር ሰው እኮ ሲጠላም ብቻ አይደለም ሲወደን መጠራጠር አለብን። እና እኔ በጣም ፈርቼ ነበር እዛኔ። በቃ ችግርም ካለባቸው እኔን በቅርብ እንዲያወሩኝ ነበር የፈለኩት። እና አባል ይሆን ከነሱ ጋር ያለክ ነበር የመሰለኝ። በጣም ይቅርታ ስላስቀየምኩሽ። ችግር የለውም እኔ አልተቀየምኩሽም። ያለፉት ነገሮች አልፈዋል። አሁንም ያልኩሽን ነገር ማድረግ የምትችይ ከሆነ አድርጊ። በቃ አውሪው። ውስጥሽ ያለ ምንም ነገር እንዲቀር አያስፈልጊ አይደለም። ሰው የሚያወሩት ነገር ይቀላል። እኔም እንዳንቺ ደረቅ ነበርኩ። ለማንም ችግሬን አላወራም። ቤተሰቦቼ እንኳን ካለፈ ከተነጋገሩ ነገሮች ከወጣው በኋላ ነው ያወቁት። 2-3 ጓደኞቼ በቃ ይሄን ነገር ያውቁና አጠገቤ የነበሩ ሰዎች ገብቶሻል አይደለ? ግን ከዛ በኋላ ያገኘዋቸው ሰዎች ገዳም ውስጥ ከኔ ጋር የነበሩ ሰዎች ያወራቸው ሰዎች ከዚህ ነገር በደንብ እንድራቀቅ አድርገውኛል። ተረዳሽኝ? ስለዚህ የሚያወሩት ነገር ይቀላል። መነጋገር ባለብሽ ነገር ሰዓት ተነጋገሪ። አይ ለሰው ማውራት አልፈልግም ምናምን የምትይ ነገር ከሆነ ደግሞ ነይ እንሂድ። እንደውም የሆነ ቦታ ወስድሻለሁ። እዛ ማውራት ካለብሽ እዛ ታወሪያለሽ። የት ነው የምንሄደው? ሂድ በቃ ችግር የለውም። የት? ቅርብ ነው። በቃ ፈጣሪ ጋር ለሰው መናገር ማትፈልጊው ሁሉንም ነገር ፈጣሪ ይሰማሻል። የልብሽን፣ የሀሳብሽን፣ የሻትሽን ሁሉንም ነገር ንገሪው ለፈጣሪ። እንደዚህ ነው። ችግር የለውም። ሰው ነው ልብስሽን ምናምን የሚያየው እንጂ ፈጣሪ የልብሽን ነው የሚያዩሽ። ስለዚህ ንገሪው። ችግር የለውም። ከፋሽ ስጨንቅሽ ለሰው መናገር ማትፈልጊው ነገር ሲኖርሽ ምናምን መጥሽ በፈጣሪ ከሰው ጋር እንደምታወሪ ንግር ስትነግሪው ስታወሪው ሰማሻል። እሱ ነገሮች ይስተካከላሉ። በነበሩበት አይቆዩም። የሚጠሉሽ ሰዎች ይወዱሻል። እውነትሽ ሁሉም ሰው ካከለረሰ በኋላ ሁሉም ነገር ይስተካከላልሽ። እኔም ይቅርታሽ ተቀብያለሁ። እንሂዳለን።